ቤተሰብ ማሻላ እያላችሁ እስቲ ላይክ አድርጉ ፕሊስ። ላይክ እያደረጋችሁ ቪዲዮውን ጀምሩት። ይህን መሰለ ዳቦ አብረን እንስራ። ተከታተሉኝ። አሰላሙ አለይኩም ረህመቱላህ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ ቤተሰቦች እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሁላችሁም በያላችሁበት ያላ ሰላምና ህዝነት አይለያችሁ እያልኩኝ ወደ አሰራሩ እንሂድ። ቤተሰብ እዚህ ጋር ለብ ያለ ወተት ቀዝቃዛ እንዳይሆን ለብ ያለ ወተት አለኝ ማለት ነው። እንደምታዩት አንድ ብርጭቆ አልሞላም፣ አንድ ማንኪያ እርሾ አረግበታለሁ ማለት ነው። እና በኮምፓውተር እርሾውን ቶሎ ኩፍ እንዲያስብልልን በኮምፓውተር አሪፍ ነው ለማዕጀነት ነገር። እና እንደምታዩት አንድ ማንኪያ አልሞላም ጨመርኩበት ማለት ነው። እና እንደዚህ አማስልና ግጥም አደርገዋለሁኝ በኮምፓውተሩ። በጣም አለቶን ነው ኩፍ የሚያስብለው ማለት ነው። እንደምታዩት አሁን ኩፍ ማለት ጀመረ። እንደዚህ ግጥም አድርጌ እንደ 10 ደቂቃ አቆየዋለሁ ማለት ነው። እዚህ ጋር ደግሞ ዱቄቴን እነፋለሁ ማለት ነው። እና ቤተሰብ ቪዲዮውን ላይክ እያደረጋችሁ በላይክ ጀምሩት ፕሊስ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብረን እንደከናለው ወንዶች አይከፈልበትም። ቪዲዮውን ደግሞ ስትጀምሩ ላይክ አድርጉ። አሁን አንዴ ቪዲዮ እያያችሁ አንዳንዶቻችሁ ማለት ነው፣ ሁላችሁም አይደላችሁም፣ አንዳንዶቻችሁ ቪዲዮውን አይታችሁ ኮሜንት አስቀምጣችሁ ላይክ ሳታደርጉ የምትሄዱ አላችሁ። ለምን? ላይክ አድርጉ። ላይኩ እንግዲህ ብዙ ጥቅም ባይኖረውም ግን ለብዙዎች ተደራሽነት ይኖረው ዘንድ ላይክ ሲደረግ ቪዲዮ እንትን ይኖረዋል ማለት ነው። እና ላይክ እያደረጋችሁ ቪዲዮውን ጀምሩት። እንደምታዩት እርሾ ኩፍ ብሎልኛል። ማሻአላ እርሾ እናደርጋለሁ። እና ዘይት እንደምታዩት ትንሽ ነው፣ ሩቦም አይሆንም። ዘይት አረጋለሁ ማለት ነው። ሱካር የፈለጋችሁትን ያክል መጠን መጨመር ትችላላችሁ። ማሳነስም ታልፈለጋችሁ መተውም ይቻላል፣ ማብዛትም ይቻላል። እና ጨውም ጨመርኩኝ በትንሽ ማንኪያ፣ 1 ማንኪያ የሚሆን ጨው ጨምሬ ያለሁኝ። እንደዚህ አድርጌ በአንድ እለውሰዋለሁ ማለት ነው። በማንኪያ አንድ ብርጭቆ ያደረኩት፣ እዛ 1 ብርጭቆ ያልሞላ ወተት ነው። እዚህ ጋር ደግሞ 1 ብርጭቆ ውሃ ጨመርኩኝ ማለት ነው። ቤተሰብና ተከታተሉ ቪዲዮውን እስከ መጨረሻው። ላይክ ሰብስክራይብ እያደረጋችሁ እንደነገርኳችሁ ተከታተሉ ውዶች። እና በእጄ በደንብ አሸዋለሁ። ትንሽ ኔቶ ቃጠን ብሎብኛል። ትንሽ ዱቄት ጨምሬ አሸዋለሁ ማለት ነው። እንደዚህ ተሆነ ማሸት አልችልም፣ አይመቸኝም ማሸት። እና ማሸት እንዲመቸኝ ትንሽ ዱቄት ጨምሬ አስጀመልሳል። ዋው ማሻአላ እንደዛ አድርጌ አሽቼ ተመልሻለሁ። ቤተሰብ ያው በአንድ እጅ ካሜራ በአንድ እጅ ስራ ስለሆነ በጣም አስቸጋሪ ነው። ትረዱኛላችሁ ብዬ ተስፋ አደርጋለሁ። ስልክ ማስቀመጫ የለኝም እና ለዛ ነው እንደዚህ እየተቸገርኩ ያለሁት። እና ጥቁር መጣፈጥ አድርጌያለሁ። ሳላሳያችሁ ነው የጨመርኩት፣ ረስቼው ነበር እኔ ራሱ ነው አላሳየዋችሁ ማለት ነው። በጣም ይቅርታ። እንደዚህ አድርጌ ግጥም አድርገውና 40 ደቂቃ 1 ሰዓትም ቢቆይ ችግር የለውም ማለት ነው። ኩፍ እስኪል እንጠብቀዋለን። አሁን እናየዋለን ሊጣችን ኢንሻአላህ። ኩፍ ማሻአላ ማሻአላ በጣም የሚያምር ሊጥ ነው ማለት ነው። ስጋ መጋገሪያን አዘጋጅቻለሁ። ቅጠል አጥቤያለሁ። እንደምታዩት ቅጠሌን ወደ ምጣዴ ላይ
ቅጠሉ ትንሽ ቆመጥ መጥ ያለ ነው፣ ግን ማድረግ አይቻልም። ያለውን ነው ቤት ያፈራውን ነው ማለት ነው የምንጠቀመው። እና እንዴት አድርጌ ቅጠሌን ታረኩኝ በኋላ በደንብ እንደምንም ለማቀጣጠም ሞክራለሁ። ትንሽ ቅጠሉ ፍርክስክስ ያለ ነው። ሳጥብ ደግሞ በከል ስላጠብኩት ትንሽ የመበጣጠስ ነገር አለው ማለት ነው። እና እንደዛ አድርጌ አሁን ሊጤን ወደ ምጣዴ እጨምራለሁ ማለት ነው። አሁን ሊጡ ሲያምር ማሻአላ ልስልስ ያለ ሊጥ ነው፣ ክርር ያለ አይደለም። በጣም አሪፍ ሊጥ ነው። እና ወደ ምጣዴ ማሻአላ እንደዚህ አይነት መልኩ ወደ ምጣዴ አድርጌ ጨርሻለሁ ማለት ነው። ሁላችሁ በአንድ እጅ አንድ እጅ ከባድ ነው። ማሻአላ ሊጡ እንዴት እንደሚያምር እና ሀባ ሶዳ ጥቁር መጣፈጥ ማለት ነው። እኔ እወዳለሁ፣ መድኃኒትም ነው። እንደገናም ደግሞ እወዳለሁ ጥቁር መጣፈጥ እና ሰሊጥ የታመሰ ሰሊጥ ነው። እንደዚህ ከበላው አረግበታለሁ ማለት ነው። በእርግጥ በቅጠል ለሚጋገር ዳቦ ማድረግ አያስፈልግም፣ ግን እኔ በኋላ ቅጠሉን ልጫ ስለእንትን ስለማመስለው አረኩበት ስለምወድ ብቻ። እና ቅጠሌን እንደዚህ ላይ አለብሰዋለሁ ማለት ነው። ተሽከረከረች አልብሼ ጨርሻለሁ። እንደምታዩት እስቲ ላይ ይደርሳል አፉ ድረስ ወይስ አይደርስም? ኢንሻአላህ ይደርሳል። ኩፍ ሲል ማለት ነው። ትንሽ ኩፍ እንዲል ተዋለሁ። ቶሎ ብዬ ፍሩም አላስገባውም። ኩፍ እንዲል ትንሽ ጠብቀዋለሁ። 10 ደቂቃ 15 ደቂቃ እዚህ እንደሚደርስ ተስፋ አለኝ፣ ኩፍ እንደሚል። እና ከ15 ደቂቃ በኋላ ይሄን ይመስላል ሊጣችን ኩፍ ብሏል እንደምታዩት ማለት ነው። ማሻአላህ በደንብ ኩፍ ብሏል። ማሻአላህ አሪፍ ነው። 15 ደቂቃ ነው የቆየሁት፣ ስራም ላይ ስለነበርኩ ራስቸው ነበረ። አሁን ወደ ፍሩን ያስገባለሁ ማለት ነው። እንደምታዩት በስሎልኛል። ከታች በስሏል ማለት ነው። አሁን የቀረኝ ከላይ ነው። ማሻአላ በሉ ወጣ ከፍሩን ዳቦው ይሄን ይመስላል። በጣም ነው የነፋው፣ ቅጥት ነው ያለው። ማሻአላ በጣም ነው የሚያምረው፣ በጣም ነው የሚጣፍጠው ማለት ነው። ቅጠሉን ስላላጥኩት ትንሽ ደረቅ ያለ ይመስላል፣ ግን አልደረቀም። ቅጠሉን የላጥኩት ትንሽ ቀንበር እንዲላስብኝ ነው። ከታች ደግሞ ይሄን ይመስላል እንደምታዩት። ማሻአላ በጣም ነው የሚያምረው ማለት ነው። የሚጣፍጠው በጣም ነው። እና ቤተሰቦች ይህን ይመስላል የነበረውን ቆይታ። ስትከታተሉ ስለነበር በጣም አመሰግናለሁ። ምስጋና ከልብ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ